ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ ሀገሬ ቻናል ቤተሰቦች እንዴት ናችሁ? ሀባይቢ እኔ ያለሁ አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። እንግዲህ ከአሁን በኋላም ድጋፋችሁ አይለኝ፣ ደገፍ አድርጎኝ እላችኋለሁ። ዛሬ እንግዲህ አብረን መግሉባ እንሰራለን ኢንሻአላህ። መግሉባ ብዙ አይነት መንገዶች አሉ። በብዙ አይነት መንገድ ይሰራል። ዛሬ የማሳያችሁ እንግዲህ የኔን መግሉባ አሰራር ነው። በጣም ፈጣንና ጊዜ ቆጣቢ፣ በጣም የተጋነነ በኋራት የማይገባበት ቀለል ያለ መግሉባ ነው የማሳያችሁ። ያው ሰዎቹ በዚህ መልኩ ስለሚወዱ የምሰራው በዚህ መልኩ ነው ማለት ነው። እንግዲህ ለድምፅ ጥራት ይቅርታ በጣም እና በዚህ መልኩ ድንች እየጠበስኩ ነው። በጎን እንዳያችሁት ዶሮ ጥጃለሁኝ። ቁንዶ በርበሬ፣ ጊርፋ፣ ሄል፣ ወረገል ቃር ምናምን አድርጌበት ጥጄዋለሁ ዶሮውን በጎን። እዚህ ጋር ደግሞ ቢድንጃን እየከተፍኩ ነው። እና የእኛን ቤት መግሉባ ላይ የት የሚያደርገው ምንድን ነው የምንጠቀመው አትክልት ቢድንጃን እና ድንች ብቻ ነው። ሌላ ካሮት፣ ኮሳ ምናምን አይገባበትም ማለት ነው። እዚህ ጋር ደግሞ ጥሬ ሩዝና ቲማቲም አድርጌበታለሁ። ብረት ድስቱን ሰራበት ያሰብኩትን ብረት ድስት ማለት ነው። እዚህ ጋር ደግሞ ትንሽ ደብረ ብሎ ስለነበረ ቡና አፈላሁ በመሀል። ለእኔስ ማናለኝ ቡና ጠጥቼ ራሴን ማነቃቃት አለብኝ ብዬ ገህዋ ቱርኪ ጠጣሁኝ። ያው እንደኛ ቡና ባይሆንም ምንም አይልም፣ ጠጣሁ ብቻ ቡና። እና በዚህ መልኩ ቅድም የጠበስኩትን ድንች እዚህ ጋር ደረደርኩ። ያው እንደነገርኳችሁ ብረት ድስቱ ላይ ሩዝ እና ቲማቲም አድርጌበታለሁ። ምክንያቱም እንደዚህ ድንቹን ሳደርግ ቂጡ እንዳይይዝ ማለት ነው፣ እንዳይቃጠል ሩዝ እና ቲማቲም አድርጌበታለሁ። ከዛ እዚህ ጋር ቅድም የከተፍኩትን ቢድንጃን ጠበስኩኝ። እዚህ ጋር ደግሞ ጓደኛዬ ሽንኩርት እየከተፈችልኝ ነው ማለት ነው። ተጋግዘን ነው ኑሯችንን የምንገፋው። እንግዲህ አብረን ነው የምንሰራው። በዚህ መልኩ ሽንኩርቴን ከታተፍኩኝ። እንግዲህ ለድምፅ ጥራት ይቅርታ። እንግዲህ ግቢ ውስጥ ሆኜ ነው ኤዲት እያደረግኩ ያለሁት። ያው ቤትም አረቦች ጫጫታቸው አልተቻለም እና በዚህ መልኩ ሽንኩርቴን መጥበስ ጀመርኩ ማለት ነው። በጣም ቀላል ነው። ያው በቀላል መንገድ ነው የምሰራው ማለት ነው። እንደዛ ስለሆነ የሚወዱት ሰዎቹ። ከዛ እዚህ ጋር ብድንጃኔ ደረደርኩኝና ትንሽ ጨው ነስነሳ አደረግኩበት። አሁንም የኛን ቤት መግሉባ ላይ የት የሚያደርገው እንግዲህ እዚህ ጋር ሩዝን ካጠብኩ በኋላ ጨውና የተፈጨ ቁንዶ በርበሬ እና የተፈጨ ቀረፋ አድርጌበት አዋሃድኩት ማለት ነው። በነገራችን ላይ ሴትዮዋ የፍልስጤም ናት። መግሉባም የፍልስጤም ምግብ ነው። እሷ ነች ይሄንን መንገድ ያሳየችኝ። በእኔ በሌላ መንገድ ነበር የምሰራው። ከዛ እዚህ ጋር ቅድም የቀቀልኩትን ዶሮ ማለት ነው አውጥቼ ትንሽ ከመረቁና ሳልሳ፣ ቁንዶ በርበሬ፣ ጨው ከሙን አድርጌ ቀባሁት ማለት ነው ዶሮውን። እዚህ ጋር ደግሞ ሽንኩርቱ በዚህ መልኩ ቡኒ ሆና በስሎልኛል። ከዛ እዛው ጭምር አደረኩት እንትኑ ላይ ማለት ነው። ብድንጃን እና ድንች ነው። ቶሎ ነው ቪዲዮውን የቀረጽኩ ያለሁት፣ ሰዓት የለም ነበረ፣ ምሳ ሰዓት ደርሶብኝ ማለት ነው። ከዛ ቅድም የቀመምኩትን ሩዝ ከላይ እንደዚህ አትክልቱ ላይ ጨመርኩት ማለት ነው። ተጠባበሰ ብድንጃኑ እና ድንቹ ላይ። የብረት ድስቱ ክዳን ለምን ብረት ድስቱ ውስጥ አስገባሽው ካላችሁኝ፣ ቅድም ከታች ያደረግናቸው አትክልቶች ድንቹና ብድንጃኑ ወደ ላይ እንዳይንሳፈፍ እናርጉ ይይዘዋል ማለት ነው። ስትገለብጡት አይበታተንባችሁም። እና ለዛው ነው የብረት ድስቱን ክዳን ያደረኩት። ይሄም የሴትዮ ሙድ ነው። እና እዚህ ጋር ደግሞ ቆንጆ ሰላጣ ሰራሁላቸው ማለት ነው። ማባያ ኺያርና ቲማቲም ከሳ አድርጌ ቆንጆ ሰላጣ ሰራሁኝ። እዚህ ጋርም ሰላጣ ሀር ሰራሁኝ። አያምርም ሰላጣው? በእንጀራ ቢሆን እኮ ምናምን እያልን ነበር ጓደኛዬ ጋር ማለት ነው። እና በዚህ መልኩ ቆንጆ ሰላጣ ሰራሁላቸው። በነገራችን ላይ ይወዱታል፣ ሰርታችሁ ሞክሩት። ብዙ የተጋነነ በኋራት ቅመም ስለሌለው ልስልስ ያለ ነው፣ በጣም ደስ የሚል ነው። እና ሰርታችሁ ሞክሩት። በዚህ መልኩ ደርሶ ተገለበጠ። አያችሁ ሲገለበጥ ምንም ብትንትን አላለም። ዶሮውን ደግሞ ፍሩን ውስጥ አስገብቸው በዚህ መልኩ ሆኖ ነበረ። ከዛ ከላይ እንደዚህ ዶሮ እንደረደርኩላቸው ማለት ነው። እና ጥርግ አድርገው ነው የበሉት። በነገራችን ላይ እኔ የሰራሁት ነገር ሲበላልኝ በጣም ነው ደስ የሚለኝ። ባዶ ትሪ ሲመለስልኝ ደስ ይለኛል። እና ጥርግ አድርገው ስለበሉልኝ ደስ ብሎኛል። ትሪውን ተመላሽ ስለሆነ ነው የመለሱት። እና እናንተም ሰርታችሁ ሞክሩት፣ ትወዱታላችሁ። አረቦቹ ሊወዱት ይችላሉ እላችኋለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ሀባይቢ። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።